ሰሞኑን አንድ ጓደኛችን በስራ ባልደረባው ጓደኛው ምክንያት ከተማችን ውስጥ አሉ ከተባሉ ሆቴሎች ውስጥ በአንዱ ሰርግ ላይ ይታደማል። በዚህ ላይ የሚገጠመውን እንደሚከተለው ገለጸልኝ። እኔም ለሀብታም ተፈላልጎ አይደል የሚጋቡ አለኝ። ምን ነው አልኩት። አሉ የተባሉ ልብሶችን ለብሼ እኮ ዘንጫለሁ ብዬ በእኔ ቤት ብወጣ የለበስኩት ልብስ አይደለም ከሰርገኞቹ ከታዳሚዎቹ ከአስተናጋጆቹ ጋር እንኳን የሚስተካከል ሆኖ አላገኘሁትም አለኝ። እና ይሄ አዲስ ነገር ነው ብዬ አለፍኩ። ከዛ ስነ ጽሁፎቻችን እንደዚህ አይነት ነገሮችን እንዴት ያነሳሉ የሚለውን ነገር ለማየት ሞከርኩና አንድ መጽሐፍ ልጋብዛችሁ። የወዲያነሽ ይሰኛል። በ1978 በጋሽ ኃይለመለኮት መዋል የተጻፈ ነው። የወዲያነሽ የሴትን ዋና ገጸ ባህሪ የምትወክል የመጽሐፉ አንዷ ነች ማለት ነው። እንዲሁም ደግሞ በወንዱ በኩል ማን እናገኛለን? ጌታነህ የተባለውን እናገኛለን። የወዲያነሽ በነ ጌታነህ ቤተሰቦች ውስጥ በቤት ሰራተኝነት ትሰራ የነበረች፣ በኋላም ከጌታነህ ጋር የፍቅር ግንኙነት ይመሰርቱና ከጌታነህ እንድትጸንስ ምክንያት ይሆናል ማለት ነው። ይህ መጸነሷ በእናትየው ይታወቅና የሆነ ጊዜ የሆነ ወቅት ላይ እናትየው በከፍተኛ እንግልት ከቤት እንድትባረር እንድትወጣ ያደርጓታል። በዚህ አጋጣሚ መጽሐፉ እንድታነቡ ጋብዛቸዋለሁ። ከሆነ ጊዜ በኋላ ጌታነህ ፈልጎ ያገኛትና አብረው መኖር ከጀመሩ በኋላ ስለ አባትየው ያስተሳሰብ ግምት እንደሚከተለው ሲገልጽ እናስተውላለን። አባቴ በከንቱ ታላቅነት የሚመካ፣ በዘር ቆጠራ የሚያምን፣ በሀብት ብዛት የሚረካ፣ እዚች ላይ ያዙልኝ፣ በሀብት ብዛት የሚረካ ስራንም የጨዋ ልጅ ስራ እያለ የሚመድብ፣ እረ ስንቱ በማህበራዊ ጉዳዮች ላይ መጨበጫ ቢስ የተዘበራረቁ አስተያየቶች የሚያቀርብ፣ የአስተሳሰብ ትርጉም ብዛም የማይጨበጥ ሰው ነው ይለዋል ስለ አባትየው ሲገልጽ ማለት ነው። ስለዚህ ቀደም ብሎም የነበረ ነገር ነው። የወዲያነሽም ከቤት እንድትባረር የሆነችው አሰደበችን። አባትየው የፍርድ ቤት ዳኛ ናቸው። ራሳቸውን በትልቅ የሀብት እንትን ላይ ማማ ላይ ያሉ ሰው አድርገው ነው የሚያስቡት። እንዲሁም ደግሞ ጌታነህ ከዛ ቤት ወጥቶ ከነሱ ተወልዶ ከቤት ሰራተኛ ጋር ተዳርቶ ወይም ደግሞ ከቤት ሰራተኛ ጋር አብሮ ሲያዩት ያሰድበናል፣ ዘር ያሰድባል፣ ለክብራችን የማትመጥነች ብሎ ስለሚያስቡ ከዛ ጋር የሚያያዝ እንትን ነው እና ይሄ ነገር ቀደም ብሎም የነበረ ነው የሚለውን ስነ ጽሁፎቻችንን መሰረት አድርጌ ማለት ነው። ስነ ጽሁፍ ደግሞ አንዱ የገሃዱ ዓለም ነጸብራቅ ነው ስለሚባል፣ ስለዚህ ደራሲዎቻችንም ከየትም አምጥተው የፈለሰፉት የጻፉት ነገር አይደለም። ያዩትን የተመለከቱትን በልብ ወለዳዊ የስራ ውጤታቸው በዛ ውስጥ ለማሳየት ሞከሩ እንጂ ለማለት ነው። እስኪ ከዚህ ጋር የተያያዘ ያነበባችሁት መጽሐፍ ካለም ጠቁሙኝ፣ በኮሜንት አሳውቁኝ። ይሄ ቪዲዮ ለሌሎችም እንዲዳረስ ሼር፣ ኮፒ ሊንክ የሚደረገውን በማድረግ ለሚቀጥሉ ስራዎች አብረን እንድንጓዝ አድርጉኝ እላለሁ። አመሰግናለሁ።